እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የሷ ዝርያዎች ናቸው። እንደውም እንደ ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። በኖህ ዘመን የነበሩ ጌጣጌጦች ሲባል አንድ ሁለት ሰዎች እዛም ሲስቁ አይቻለሁ እና እንደው ስለሱ ትንሽ ብትይ እስኪ ምንድነው የኖህ ሀብቶች እንዴት ነው? እስኪ አንቺ እንዴት ነው የተረዳሽው? እንዴት ነው ያገኘሽው መረጃ? ብዙ ብሔሮች ቋንቋ ያላቸው የተለየ አጠቃቀም አሁን የኦሮሞ ባህል አለ፣ የኦምና የኩሽ ባህሎች አሉ፣ የሴም ባህሎች አሉ። ልክ እንደዛው ነጋፋት እነ ሂናሪያ ቡሻሼ ሌሎችም ዘሮች ጠፍተዋል። አሁን የቀረን አንድ እንትናት የአይከል ዘር ቅማንት ነው የቀረን። አይከል ሴቶችን ትወክላለች። በጣም ሁሉ ጊዜ ስሟ እየጠፋኝ ይቸገር ነበር ጥናቱን ስሰራው። በኋላ ነው ከትልልቅ ሰዎች ላይ ወሰድኳት። አይከል በጣም ጎበዝና ልጇ የኖህ ሚስት ናት። ያው የቶርም ዘር ከአይከል ነው። አይከል ጎበዝ ናት። ብዙ ቅርሶች ብዙ የሴት ልጆችን የሚወክሉ ነገሮች ያስተላለፈች ናት። አይከሊስት ብለን ብናወጣ እንኳን ያቺ አይከል ሀሳብ የምትወስድ ሴት የመንደር መሪ ናት። አሁን እንደ ሲንቄዎች፣ እንደ ሴት ዳኞች፣ እንደ ሴት የአካባቢ የማህበራት መሪዎች እንደዛ አይነት የአይከልን ስርዓት ይወክላሉ። እንዳትረሳ ተብሎ ነው እሱ የተደረገውና በጎንደር ዙሪያ አይከል የምትባልም ከተማ አለች። ነባር ህዝቦች ማለት ነው። ኔቲቭ አሁን የምንላቸው ህዝቦች የአይከል ዘሮች ናቸው በኢትዮጵያ የቀሩት። በጣም መመራመር ትችላላችሁ። በተለይ ወጣት ሴቶች ጎንደር ሄዶ ቅማንት ምንድነው ማህበረሰቡ ውብ ተፈጥሮ ያላቸው ባህላቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ቅማንት ዘር ያላት ሚስት ለባሏ ክቡር ናት። ባሏን በጣም ታከብራለች። ልጆቿን በስርዓት ታሳድጋለች። አይከሊስት በጣም ትልቅ ቤት መስራት የምትችለው የአይከል ሴት ናት እና ልክ አሁን ሀሙናይ እንደሚከበር ሀሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው ሀሙን። አይከል በጎንደር ልክ እንደ አንድ መንፈስ ትከበራለች። መንፈስ ግን አይደለችም፣ ሰው ናት። ስራዋ ነው የሚከበረው። ማስረዳት ይከብዳል። ማወቁ ግን ጌጣጌጦቹ ምኑ ያለበትን ቦታ እሷ ናት የምታውቀው። ተሸፍኗል። የስንት ሺህ ዘመን ነው እንግዲህ እኛ እንኳን ከኢቲኤል ስንጀምር 5800 ዘመን ከዛ በፊት ነው ያለፈበትን የኖረበትን አስብ። ያ ተሸፍኗል። ያንን እሳተ ገሞራው ያወጣዋል። የአይከልን ቅርሶች ያወጣል። አሁን ለምሳሌ ጣና ዙሪያ ላይ ስትሄድ ቤተ መንግስቶች እኮ ነበሩ ነው። ማን ያወጣቸው? ጂኦሎጂስት ያስፈልጋል። በዚህ ባሁን በረደመት መሬቱ እንኳን ብዙ ጂኦሎጂስቶች ሊወጡ ይገባ ነበር፣ ሊያስረዱ ይገባ ነበር። ቴሌቪዥን ጣቢያው ፌስቡኩ ምናምን ተራውን ነገር ከሚያወራ እነዚህ ነገሮች እያወጡ ማውራት ነበረባቸው። አልተመራመሩማ። ሲማሩ ለዚህ ምርምር ዝግጁ አልነበረም እንትናቸው፣ ጊዜም አልነበራቸው። አሁን ስለ አይከልም እናጠናለን ከተባለ በጣም ጎበዝ አዋቂ እዛ አካባቢ ሰንብቶ ስለ መድኃኒቷም ስለ አይከል ስለ አሰራሯም ስለ ህዝቡም ባህል ማጥናት ያስፈልጋል። እና እንትኑ ያወጣዋል። እሳተ ገሞራው ግን ያወጣዋል። እናስባለን እንደዚህ ብለን እርግጠኛ ሆነን ነው እኛ የምናወራው። ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ። እሷ ከጀመረችው በዚህ ስፔሲፊክ ቅማንት ጋር ተያይዞ እንግዲህ በኢትዮጵያ ከ100 በላይ የህዝብ ስርዓቶች የኢትዮጵያ ስርዓቶች አሉ ብለን ነው ያጠናነው። አንዱ የቅማንት ወንበር ነው፣ የወንበር ስርዓት ነው። እሱን ስናጠና አሁን አንዳንድ ነገሮችን ስታነሳ እህቴ እኔም እሱን እያሰብኩ ነበርና ምንድነው የሚሉት አንደኛ በኢትዮጵያ ውስጥ ይሄ የሴት የስነ ጾታ ጋር ተያይዞ በስነ ጾታ ትልቅ በተለይ የሴቶች ማንነት፣ የሴቶች ክብር፣ ልዕልና፣ ሞገስ
አንዳንዴም ብቻም ሳይሆን ገባ ብለህ ስታየው ከወንድ በላይ ናቸው እነሱ በአንዳንድ ስርዓቶች ማህበር በኢትዮጵያ በአንዳንድ ስርዓት ቅማንት አንደኛው ነው። ሴቶችን ነው ምክንያቱም ሴቶች የእውነት ምንጭ ናቸው፣ የዘር ምንጭ ናቸው እና የእውነት ምንጭ ናቸው። ፈጣሪ ደግሞ እውነት ነው ተብሎ ነው የሚገለጸውና እውነት ማለት ፈጣሪ ነው። ሴቶች እውነትን ይወክላሉ፣ ያ ማለት ፈጣሪን ይወክላሉ ተብሎ በጣም አሁን እንግዲህ አይከል ትወክላለች እዛ ሴቶችን ጋር ተያይዞ የሚነሳው ያለችው ነገር በእርግጥም በቅማንት የወንበር ስርዓታችን ይሄን እኛ በባህል ስርዓቱ ጋር ተያይዞ ማጥናታችንን አስታውሳለሁ። በአጋጣሚ መጽሐፉ እሱ ፓርት አልታተመም።